الصلاة والسلام على بارك الله لكما وبارك عليكما وجمع بينكما في الخير. ለሙሽሮች ትንሽ ግጥም አለን። ስልክኝ ብስሚላህ አልሐምዱሊላህ የሚገባው ገለታ በሀቁ እምነት ላይ ላደረገን ጌታ ለማይገለጸው በአቅጣጫ በቦታ በእዝነቱ ነቢይ ለዓለም መድሕን ለማየት ለጓጓው አይናችን እሱን ሰላም ሶላት ይውረድ በረሱላችን ሰለላሁ ዐለይሂ ወሰለም። አልሐምዱሊላህ ፋፊ እህታችን እንኳን ደስ አለሽ። በጣም ደስ ብሎናል እኛ እህቶችሽ። አላህ የልብሳችሁ የሙሐባን ሸማ ጠላታችሁ ይሁን ልፍስፍስ ቄጤማ። አደራ ወንድሜ ተንከባከባት ፋፊ እህታችንን በምንም ሁኔታ እንዳታስከፋት። ሙሽራው አደራ ተንከባከባት ፋፊ እህታችን ወደርም የላት። ፋፊ የኛ እንቁ ነገር እንኳን ደስ አለሽ ለዚች ለእንቁ ቀን አላህ ላበቃሽ። እንግዲህ ፋፊዬ ቤትሽን አጥብቂ ሽኩር ነው ንጉስሽ ከቃሉ እንዳትርቂ። በፍቅር በሰላም ችግርን ሳትሰሙ ተውሂድ የሚያቆም ልጅ ወልዳችሁም ሳሙ። ፋፊዬ የስደቷ እህቴ ፏ ብለሽ ኖሪልኝ ከውዱ ባልሽ ጋር። ሙሽሪት ሙሽራው እንኳን ደስ አላችሁ ለሐላሉ መንገድ ለዚህ አበቃችሁ። ሲያዝሽ መርሐባ በይ ሳትከራከሪ አላህ አዟልና በአምሩ ልታድሪ ከሐራም በስተቀር ሁሉን ልትሰሪ። ትዳር ምክክር ነው የሚያስፈልገው ክፍተት አትፍጠሪ። ውስጥሽ አይክበደው ጅብ ይገባበታል ውሻ በቀደደው። መርሐባ ሰላም ነው ከገንፎ ይገራል ታግሶ ማሳለፍ ብዙ ያስከብራል። ይህ ነው የመልካም ሴት ውበትና ሞራል። ጀሚዓን ወጣው እንዴ አለሽ ውዴ ይቆራርጣል ግን ጨረሽ አልሰማሁሽም ወላሂ ይቆራርጣል አለሽ አልደረሰም ነው ገና እንትን ብላችሁ አይዋ መልካችሁማ እንዲሆናል ቤት ምለያቸው ያራሪ ታግሶ ማሳለፍ ብዙ ያስከብራል። ይህ ነው የመልካም ሴት ውበትና ሞራል። መርሐባ ስትይ ሁሉም ነገር ያምራል። እንኳን ደስ አለሽ ሱና እህታችን አመስግኝ ጌታሽን ለዚህ ያበቃሽን። በጣም ደስ ብሎናል ደስታሽ ነው ደስታችን። ሙሽራዋ እንሰት ፋፊዋ እህታችን እንኳን ደስ አለሽ። በሸሪአው አደብ አንገትሽን ደፍተሽ በሶላት በሶብር የኖርሽው ሶብረሽ ያደረግሽው ሀያ ጠቅሞሻል ለዛሬ ፋፊዬ እህታችን። አላህም ማሳየሽ የዱዓሽን ፍሬ። በሐላል አብቃቅቶ አላህ ያኖራችሁ በተውሂድ በሱና ያሸብርቅ ቤታችሁ። ለኡማው ጠቃሚ አላህ ሷሊህ ልጅ ይስጣችሁ። ዱዓ ያደረጉ አላህ ይለምነው ለዚህ ቀን ለመድረስ ተስፋንም ሰንቀው አልሐምዱሊላህ አላህም ሰሟቸው ይኸው በዛሬው ቀን ሆነ ጋብቻቸው። አልሐምዱሊላህ መደሰት እንዲህ ነው ሐራምን ርቆ በሐላል መኖር ነው። አላህ የሚወደው እሱን ማስደሰት ነው። ፋፊዬ እህታችን እንግዲህ አደራ ከጎኑ ቁሚለት ከሷሊሐዎች ጎራ። ሐቁንም ጠብቂ አደራ አደራ። የፍቅር ፈጣሪ አላህ ያዋሂዱ ፋፊዬ እህታችን ዛሬ አንቺና እሱን ሆኗል ማዛመዱ። በጤና ኑሩልን በትዳር ዘልቃችሁ ከዱንያ እስከ አኺራ ይሁንልን ደስታችሁ። ጀግና ልጆች አላህ ይስጣችሁ። በፍቅር ላይ ፍቅር ጨምራችሁ ድጋሚ አብስሩ ልጆችም ወልዳችሁ በደስታ በጸጋው ለመሳም ያብቃችሁ። አላህ ኸይሩን ይስጥልን አብዝቶ በደስታ ኑሩልን አይክፋችሁ ከቶ። እስኪ ስለ ላጤ ትንሽ ልበላችሁ።
ላጤው ሀያ አግባ ቅመሰው ያን ሀያት አለዛ ግን ጠጥበል አታውራ ስለ ሴት። ክብርሽን ጠብቂ ሐላሉን ድፈሪው ፊትረ እንዳይፈጥርብሽ በሚዲያ አታውሪው። ሴትን ልጅ አታማር መርጊያህ ናትና እሷ ላንተ ክብር ሲባል ሐላል ሆኗል ነፍሷ። በየደረሽበት ወንዱን አታብጠልጥይ ማውራቱን ተይና በሐላሉ ቀጥይ። ቤጤህን ካገኘህ በልወስንና ግባ ብቅ ጥልቅ እያልክ ሰው ግራ አታጋባ መንሻተት አታብዛ እንደሚሰፈር ተልባ። የሌለሽን ውበት ተኳኩለሽ ወተሽ ሜካፕና ሂና የሌለ ተሰርተሽ እንዳረጀ ትሪ ቀለም ተቀብተሽ አትውጪ ከቤትሽ ተይው ይቅርብሽ ሸፈን በይና በሐላሉ መንገድ ትዳርሽን ያዢ። ያችንም ይችንም ተው ግራ አታጋባ አንዷን ጽደቅባት በልወስንና ግባ። አንቺ ውዷ እህቴ ትዳርን አትፍሪ በሐላል ከመጣ ሐራሙን ራቂ። ምን አለህም እያልሽ ጥያቄ አታብዢ ጠበቅ አርገሽ እምነቱን ጠይቂ። ዱንያ ማርክ የላትም ኪስህን አትቁጠር። አንድ ስበብ ካለህ በሱ ትዳር ፍጠር። ብትለፋም ብትደክምም የትም ቢሆን የትም ትዳርን ካልጀመርክ ዱንያ ማርክ የላትም። አልችልም የለኝም በውስጥህ ካደረ በእጅህ ያለው ነገር ደስታን ካልፈጠረ ባለህ አመስግነህ እስካልኖርክ ድረስ ደስታን አታገኝም እስከ ኖርክ ድረስ። እርዚቅን ፈርታችሁ ትዳርን አትራቁ። በሐራም ነገር ላይ መዘውተር እራቁ። መጋቢው አላህ ነው ኻሊቁ ራዚቁ። ዘመኑ ከባድ ነው ስልኩ ኢንተርኔት ቴሌግራም ኢሞ ደግሞም ቲክቶክ ይጠብቀን እንጂ አላህ በእዝነቱ። አሁን ያለንበት አኺሩ ዘመን ሐላሉ ተፈርቶ ሐራሙ መዳፈር ይህ ምን ይሉታል ካልሆነ ማበድ። ለሚያስተነትን ሰው አቅሉ ካልጎደለ ትዳር መሳይ ዓለም ከቶ ወዴት አለ? የጌታችን ታምር የጌታችን እዝነት ረቂቅ ሚስጥሩ የሚስተዋልበት ጥንደርጓ ቆራይቱ ለኛ የፍቅር አጋር የአላህን ታላቅነት ማሳያ ነው ትዳር። በሸሪዓ ሚዛን ከሆነ በሸርጡ አላህ ይወደዋል ጌታችን ባሴቱ። የማዕሸራብ ሸበብ ላንተ ነው መልእክቱ። ከእንግዲህ አማና ጌታችን ብሎናል ላተቅረቡ ዚና። የደህየ ይክበር የታመመ ይሻር ሙስሊማቱ ተመችቶት ይኖር። በስተመጨረሻ አላህ ይሁነን ኃይልም ብልሃትም ቅዋውም የለን። በስተመጨረሻ አላህ ይሁነን ኃይልም ብልሃትም ቅዋውም የለን። ሀዋ ባረከላሁ ፊኩም ስላዳመጣችሁ